አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም ገሃነም የለም ስለዚህ ፖለቲከኞቻችን ማፈር አለባቸው እንደ አይነት ሀገር ነው የምትመሩት የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል በጣም ካቅማቸው በላይ እንደ ከተማ አውቶቡስ ያቃሰቱ ነው ሞልተው ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው እውነቱን ለምን ሁሉን ነገር ይበላሉ ራሳቸውን አይበሉም ጀግኖች ናቸው እኛን ራሳችን ምን በላ ሌላ የሚበላ ሞልቶ አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም እዚህ ሀገር ክፍቱ ቦታ የሥራ ቦታ ነው የወሬው ቦታ ጥም ያለ የሞላ ነው የፖለቲካው ቦታ ጥም ያለ የሞላ ነው ሁሉም የሃይማኖት ቦታ ጥም ብሎ ሞልቷል እንደውም አሁን የእምነት ተቋማት አገልጋይ ተርፏቸው እያባረሩ ነው ፖለቲከኞችም ተርፏቸው እያባረሩ ነው የወሬው ቦታ ሁሉ እኔ የማይተነትን የማያብራራ እኔ ብድግ ብሎ የኢትዮጵያን ጉዳይ ላብራራ ይላችኋል እኔ አይደለም ማንበብ እኮ ፊደል በትክክል ለመቁጠሩ እርግጠኛ አይደለም እውነቱን ለመናገር ትሪተነ በተለይ በአውሮፕላን ባህር ማዶ ከተሻገሩ ሁሉ ተንታኝ ነው ሁሉ አብራሪ ነው ሁሉ ተርጓሚ ምክንያቱም ያ ዕውቀትም ጉልበትም አይጠይቅ የእምነት ተቋማት ዛሬ ብዙ ሰው አጭቀው ይዘዋል በጣም ካቅማቸው በላይ እንደ ከተማ አውቶቡስ ያቃሰቱ ነው ሞልተው በአውቶቡስ የምትጠቀሙት ታውቁታላችሁ አይደል ጢም ብሎ ሞልተው አውቶቡስ ያቃስታል እኮ ልክ የእምነት ተቋማት አገልጋዩ በዝቶባቸው ያቃሰቱ ነው ወራጅ አለ የሚል የለም የት ይወረድ ምን ሰርቶ ይብላ ሁሉም እምነቶች ውስጥ ነው ፖለቲካው ውስጥ እንደምትሉት ነው እንግዲህ ባለፈው የዛሬ የምርጫው ሰው ግንቦት የሚባል እህል ታውቃላችሁ ገበሬዎች ግንቦት የሚባል እህል አለ ወደ ጎጃም ወደ ወሎ በግንቦት የሚዘራ የኢትዮጵያ ፖለቲካ ፓርቲዎች ግንቦት ነው ማለት ነው የምርጫ ሰሞን ብቅ ይላሉ እንዳዝመራው ወዳው ምርጫ ሲያልቅ የት እንደሚገቡ አይታወቅም በኋላ ግንቦት ላይ ዝናብ ሲጥል እንደሚበቅል ወፍ ዘራሽ ብቅ ይላሉ እና 170 የፖለቲካ ፓርቲዎች እዚህ ሀገር ላይ ነበሩ እነዚህ ሁሉ ወደ እርሻ ቢገቡ ኑሮ እስካሁን እውነቱን ለመና ምርጫ ራሱ ይቆም ነበር እኮ እና አቶ ከበደ ሚካኤል ጃፓን ደሰለጠነች የሚል በንጉሱ ጊዜ የጻፉት በጣም ትልቅ መጽሐፍ አለ በጣም ቁም ነገር የሞላበት በጣም ብታነቡት ደስ ይለኛል እውነቱን ለመናገር አቶ ከበደ ሚካኤል አላማቸው ምንድነው ጃፓናውያን ከምንም ተነስተው ዓለምን በኤሌክትሮኒክስ መምራት ደረጃ ደርሰዋል ዛሬ አንድ ኤሌክትሮኒክስ ማረጋገጫ ከጃፓን መጣ ከተባለ ጥራት አለው ማለት ነው ስለዚህ እነዚህ ሰዎች ግን እዚህ ደረጃ ያደረሱት የሥራ ባህላቸውን ለውጠው ነው እዚህ ሀገር እኔ የሥራ ባህላችንን ካልለወጥን ይሄ አሁን የምሰሙት ጦርነት ነገ የጥፍጥፉ ነው ይመጣ ምክንያቱም የራበው ሰው ከመዋጋቱ ጫማራጭ የለው እኔ አሁን የኢትዮጵያን ችግር ለመፍታት ኮሚሽን ከመምረጥ ሽማግሌ ከመምረጥ ስራ መፍጠር ነው የሚያዋጣው የራበው ሰው በሽማግሌ አይታረቅ እውነቴን ነው የምላችሁ የራበው ሰው አይታረቅ እኔ አሁን የኢትዮጵያ ችግር እግዚአብሔር አለ የሚፈታው የኛ ችግር እግዚአብሔር ዘንድ የሚደርስ ችግር የለንም እኛው እንፈታዋለን ርቦን ነው ማረስ ነው ለራበው ሰው እርሻ እኮ ነው የሚያዋጣው በቃ እግዚአብሔር ምን ብሎ ይፍታልን እንዴ እግዚአብሔር የሚፈታው ችግር ያለባቸው እነ ቻይና እና አሜሪካ ናቸው እነሱ የራሳቸውን ድርሻ ተወጥተው እግዚአብሔር የሚፈታው ቀርቶታል እሱን ደግሞ አልጠሩትም አይመጣም ዘ የኛ ችግር እኛ ምን ፈታው ነው ማረስ ነው በእውነቱ እንደ ጎጃም እንደ አሩሲ እንደ ባሌ እንደ ሰሜን ሸዋ እንደ ምንጃር ያሉ መሬቱ የተባረከ መሬት አለን ያን አርሰን ቆፍ ሆዳችን ቢሞላ እርግጠኛ ሆኜ ነግራቸዋለሁኝ እኔ ወነቱ ሰሜናውያንም ወታደር ያገኙም መንግስትም ወታደር ያገኝም አመጽ ወታደር ያገኙም ሁሉ ስራ ላይ ይሰማራል ጠመንጃቸውን ማረሻ ያደርጉታል እውነቴን ነው የምላችሁ በትንቢተ ሕዝቅኤል ላይ ነብዩ ሲናገር ምን ይላል ማረሻቸውን ጦራቸው ማረሻ ያደርጉታል ይላል ሰላም ሲመጣ ማረሻውን የክላሹን እየተጨፈለቀ እየቀለጠ ጃፓኖች እኮ ከነራሻ ታንክ እየገዙ እየጨፈለቁ መኪና ያደርጉት ነበር ይላል ከበደ ሚካኤል ጻፉት በጻፍ ላይ አሁን ታንኮቻችን አሁን የገዛናቸው ሁሉ ታንኮች ሰላም ቢመጣ እየተጨፈለቁ ትራክተር ይሆናሉ ቦምብ የገዛንበት ምርጥ ዘር እንገዛበታለን በቦምቡ ፈንታ ዳቦ እናመርትበታለን በምርጥ ዘሩ ፈንጅ የተዘራባቸው መሬቶቻችን ዛሬ እውነቱን ለመናገር ፈንጅ የተዘራባቸው መሬቶች ምርጥ ዘር ይዘራባቸዋል ስለዚህ ያስተሳሰብ ለውጥ ያስፈልጋል የቻይናው ማኦ ይመስሉኛል እርግጠኛ አይደለም እንግዲህ የምታውቁ ሰዎች ተነግሩኛላችሁ እንግዲህ አንዱ ቻይናው ይልበለው እኔ ምን አገባኝ ብቻ የተናገሩ ጥሩ ነገር እናሳቸው ታላቋ ቻይና በታሪክ በጣም ትልቅ ሀገር ናት ከ3000 ከ4000 ዓመት በላይ እንደው ባጭ የቻይናን ግንብ እንኳን ብትጠሩ በጣም ትልቅ ሀገር ናት እና ሰውየው ፕሬዝዳንቱ ምንድነው ያሉት
አሁን ያለችው ቻይና ለቀደመ ታሪኳ በሚመጥን የኢኮኖሚ አቅም ላይ አይደለችም አሉና በሁለት ነገር ለውጥ ማምጣት አለብን በአመጋገባችንና በአሰራራችን ላይ የሥራና የአመጋገብ ባህል ለውጥ ማምጣት አለብን አሉና ዛሬ ቻይናውያን የማይበሉት ራሳቸውን ብቻ ነው እውነቱን ለምን ሁሉን ነገር ይበላሉ ራሳቸውን አይበሉም ጀግኖች ናቸው እኛን ራሳችን ምን ባላ ሌላ የሚበላ ሞልቶ ራሳቸውን አይበሉም አቁታላችሁ አችግሩ ስለዚህ አሁን ቻይናውያን ዛሬ በቀደም ሬዲዮ እየሰማው ነበር የአሜሪካ በኢኮኖሚ በጥቅሉ 23 ትሪሊዮን ዶላር ነው አለ ትንታኔው ላይ ስሰማ መጽሐፍ ሳነብ የቻይና 20 ትሪሊዮን ዶላር ነው በጣም በእርግጠኝነት በሚቀጥሉት 5-6 አመታት የቻይና ወደ 30 ትሪሊዮን ይገባል ምክንያቱም ቻይናውያን እየሰሩ ነው እያወሩ በራቸውን ዘግተው 50 አመት ሰርተው ድንገት ነው እንደንጉዴ ቦግ ብለው ዓለምን ቀልቡን የገፈፉት የምዕራቡ ዓለም ከቡ ብሎ ደንግጧል እውነቱን ለመናገር አሜሪካ ደንግጣ ምዕራቡ ደንግጧል በወሬ አይደለም እኛ 3000 አመት ታሪካችን ነው ብለን ድንግሊቱ ኢትዮጵያ ድንግሊቱ እንዴ አላወራ ነው እኮ እኔ ኢትዮጵያ ድንግል መሆኗ የገባኝ አሜሪካ ማን ነው እንግሊዝ ሀገር እጄ ነው ምክንያቱም መሬቱ የጀርመን ጃፓንን እንማን ነው እነ ፈረንሳይን አይታችሁ እንደሆነ መሬቱ ከውስጥ ግራውንድ ወደ መሬት ተቆፍሯል ድንግልናውን አጥቷል መሬት የኛ ድንግል ነው ገና ወናትም ድንግልናት ሀገር አልታረሰችም ይሄን ቁም ነገር በእንዘፍነዋል የሚያሳፍረው ነገር እንዴት ሰው ጉርደቱን ይዘፍናል ድንግሊቱ ሀገር ማለት እኮ ክብረ ንጽህናው አልታረሰችም መሬት ድንግልናን ማለት ገበሬ የለም ማለት እኮ ነው ይሄ ያዋርዳል እኮ ዝና እኮ አይደለም እንዴ አንድ ሴት እንስራ ተሸክማ ባህሌ ነው ብሎ ስዕል መሳል ከዚህ በላይ አዋራጅ ነገር የለም ውርደት ነው ይሄ በሬ አሜሪካ ሄዱ ዘፈኞቻቸው ሁሉ በየሬስቶራንቱ በየስታርባክሱ ቡና እየጠጡ የሚዘፍኑት በሬና ገበሬ ያሳፍራል ይሄ ውርደት ነው በሬ በአንደኛው መቶ ክፍለ ዘመን በሬ ጠምዶ የሚያርስ ገበሬ ማየት ከዚህ በላይ አሳፋሪ ነገር የለም ዩኒቨርሲቲዎቻችን ሊያፍሩ ይገባል ፕሮፌሰሮቻችን ሊያፍሩ ይገባል የግብርና ኮሌጆቻችን ሊያፍሩ ይገባል ለውጥ ማምጣት አለብን የለመለመ መሬት አለን የደረቀ ጭንቅላት ላይ በጠበጥ እውነቱን ለመናገር ከዚህ ተናግሬዋለሁ ወደ ዱባይ ሲሄድ ጎኔ አንድ ሴት ተቀምጣ ነበርና እኔ አወራችኝ ሰላም አለች እንግዲህ ቴሌቪዥኑ እንደ በቅል ያሰጠን ሁሉ ሰው ሰላም ይለናልና አወራን ወሎ ሐይቅ የሚባል ሀገር ነው ሐይቅን ታውቃላችሁ ለምለም ቦታ በጣም የት ይሄርሽ ነው ዱባይ ለምን ለስራ ስንት ጊዜ ሆነሽ በፊት 15 አመት ቆይቼ አሁን አስፈቅጄ መጥቼ ቤተሰቦችን ጠይጬ ይሄርኩ ነው ከሐይቅ ወደ ዱባይ ከለምለሙ ሐይቅ ወደ ደረቋ ዱባይ ደረቅ ጭንቅላት የያዘችው እህታችን ከለምለም መሬቱ ወደ ደረቅ መሬት ለምለም ጭንቅላት ወዳላቸው ሰው ይሄደሽ ነው ማለት እኔ ሲገባኝ በጣም ነው ያፈርኩት እኔ ዱባይ ጭው ያለ በረሃ ነው አፄ ኃይለ ሥላሴ ለጉብኝት ሄደው እንደ አይነት መሬት ላይ አውሮፕላን አያርፍም ብለው መጥተዋል ይባላል የዛሬ 40 አመት ዛሬ ግን ዱባይ እነሱኛ ጋር ለማረፍ ተጸይፈዋል እፈሩ ተሳቀቁ ተሸማቀቁ ድህነት ያሳፍራል ድህነት በጣም አሳፋሪ ነው ድሃ ከመሆን በላይ ወንጀል የለም ድህነት እኔ ድሆችን አልተጸየፍኩም ስሜ እንዳታጠፉ ባለ ፌስቡኮች እውነቴን ነው የምላችሁ እናንተ ወሬ ስለሚያልቅባችሁ ማሞያ ታረጉናላችሁ እኔ ድህነትን እግዚአብሔር ኃጢአተኞችን አይጸየፍም ኃጢአትን ግን ይጸየፋል ድሆችን መርዳት ይገባል ድህነትን ግን መጸየፍ ይገባል ረሃብተኛ ህዝብ ያሳዝናል የጠማው ህዝብ ያሳዝናል በ22ኛው መቶ ክፍለ ዘመን አንድ ሴት ሲነጋ ለልጅ ዳቦ ምን ልስጠው ብላ ምን ነው ባልነጋ የምትልበት ሀገር ከመኖር በላይ ሲኦል የለም ገሃነም የለም ስለዚህ ፖለቲከኞቻችን ማፈር አለባቸው እንደ አይነት ሀገር ነው የምትመሩት የሃይማኖት ሰዎች ማፈር አለበት እንደ አይነት ወይም ደግሞ አምኖበት አይደለም የደህየው ለሃይማኖት ብሎ ንቆት ቢሆን እሺ እኛ ድህነቱ ንቀነው አይደለም ገንዘቡ ንቆን ነው ቪዲዮውን ላይክ ቻናላችንን ሰብስክራይብ ሐሳብ አስተያየታችሁን ኮሜንት እንድታረጉ እያጋበዝን የዛሬውን በዚህ ያበቃል ላንተም ላንቺ we have a good